አለርጂ አለብህ? ምክንያቱም አሁን ስወጋ ከላይ ያለው ባክቴሪያ ምናምን ቆዳ ውስጥ ያለው በመርፌ ወደ ውስጥ ነው የሚገባው። ኦኬ እሺ። ከዛ ውስጥ ኢንፌክሽን ይፈጥራል። ግዴታ ነው። እውነት ያንቺ ፀጉር በጣም ነው የሚያምር። ትጠቀሚያለሽ? ትወጊያለሽ? እሱን አልደከረኝ። መጣችሁ ጠይቁኝ። ኮሜንት ላይ ጠይቃት ይሉኛል ሲጽፉ እያየሁ ነው። አሁን ምንድን ነው የምጠይቀው? ስንት ዓመቷ ነው እያሉኝ ነው። ለምን ቅንድብህ አይመለጥም አንተ ቆንጆ ነህ ይለን መስክ። ይሄን ጥያቄ ላቆመው መሰለኝ እያሳመመች ነው። እነዚህ ዳይቶች ኢፌክት ያመጣሉ ማለት አሁን እኛ ጌም እንጫወታለን እንደዚህ ቲክቶክ ላይ ብላይ ስለዚህ ይሄ ኢፌክት ያለው ማለት ነው። አሳሳቢ በሆነው የፀጉር መሳሳት ችግር ፊት ላይ የሚወጣ ማዲያት ያለ እድሜ ለተሸበሸበ የሰውነት ቆዳ ቡግር አልጠፋ አልለቅም ላለው ፊት ዛሬ ለዚህ ሁሉ መፍትሄ የምናገኝበት ቦታ አብረን እንሂድ። እስኪ የኔም ፀጉር ምን አይነት ደረጃ ላይ ነው ያለው? ሁሌም ከጎኔ ስለሆናችሁ በጣም ነው የማመሰግነው። ወደ ቪዲዮ እንግዲህ ዶክተሯ ውስጥ እየጠበቀች ነው። እንዴት ነሽ? መግባት ይቻላል? ሰላም ማይክ ላድርግልሽ? ፒአርፒ ለመውሰድ ፈልጌ። እሺ እንዴት ነው ፀጉር ያስፈልገዋል የሚለው? ፀጉር እንደዚህ ሲታይ የሚያስፈልገው አይመስልም፣ ግን አንተ የሚያሳስብ ፖለቲካ ካለ እስቲ ያሳየኝ። እዚህ ጋር እየሳሳችብኝ ነው። እዚች እና እዚች ጋር በቤተሰብ እንደዚህ አይነት ነገር አለ? የፀጉር መርገፍ ምናምን ራሰ በራነት ፋዘር ትንሽ የገባ ነው ፀጉር። እንደዛ ከሆነ ምናልባት ተጋላጭ ልትሆን ትችላለህ። ግን እንደዚህ ሳየው አንተ ሞር ፀጉርህ ያው ጥቅጥቅ ያለ ነው የሚመስለው እስከፊት ድረስ። ግን የምንጠቀማቸው ሻምፖዎች በተለይ አሁን እዚህ ሀገር ያሉት አሪፍ አይደሉም። ኦኬ የተወሰነ መሳሳት እና መሰባበር አለው። ኦኬ ተሰባብሯል ፀጉር። እዚህ አካባቢ መሳሳት ተሳያል በጣም። አረ ወይኔ ማየት ይቻላል። ኦኬ ፀጉሩ ምናልባት እኔ በማጉያ ያያየሁት ሊሆን ይችላል። ኦኬ በደንብ ይታያል። ግን እማ ያስፈልጋል ፒአርፒ። ተሸፍኖ አያስታውቅም። እንትን እቀባው ነበረ ሮዝመሪ ያለ አይደል? እሺ ሮዝመሪው እንዴት መሰለሽ ቀቅዬ ነው የምቀባው እንትኑን ሳይሆን ውሃውን ማለት ነው። ኦኬ ያንቺ ፀጉር በጣም ነው የሚያምር። ትጠቀሚያለሽ? ትወጊያለሽ? እሱን አልደከረኝ። መጣችሁ ጠይቁኝ። የት ነሽ? ጥቅጥቅ ያለ ፀጉር ፒአርፒ አልዋሽም። አልፎ አልፎ ፒአርፒ ይጠቀማል አይደል? በጣም ለውጥ አለው ማለት ነው ፒአርፒ በጣም አሪፍ። ስለዚህ እኔ ዛሬ ያው ፒአርፒ ትጀምራለህ ግዴታ ነው። ያም ማለት ትንሽ ነው ግን ብዙ አይደለም። ትንሽ አረተ ወይ ማስታገሻ ይሰጥሽ ጭንቅላት ውስጥ መርፌ ሲገባ ልክ ነህ። ህመም ካለው ከዛ በኋላ ይሰጣል ማስታገሻ በጣም ከተሰማ። ካልሆነ ግን አብዛኛው ሰው የሚችለው ነው። ይሄ ከመጠን በላይ የሚባል አይደለም። ኦኬ እንደኔ ግን መርፌ የሚጠላም የሚፈራም ሰው አለ። አሁንም ግዴታ ሆኖብኝ ነው። ለጭንቅላቴ የሚበቃኝን ያክል ደም እንግዲህ እየወሰደች ነው። ደሜም ተወስዶ ከተለያዩ ለፀጉር እድገት ከሚጠቅሙ ነገሮች ጋር አብሮ ተደባልቆ ተሰርቶ እስከሚመጣ 20 ደቂቃ ጠብቅ ተብያለሁ። ደቂቃ እስከሚደርስ ያው ዶክተርዬን ትንሽ ላወራት ግራ የገባኝ ነገር ስላለ ነው። እናንተ ደግሞ ሌላ ነገር እንዳታስቡ። ያልገባኝ ነገር ስላለ መጠየቅ አለብኝ አይደል እንዴ? አዎ ዶክተርዬ የለችም? አረ ዶክተር እኔ ፒአርፒ ያስፈልጋል ተባልኩ። አረ የጺም ነው ወይ ይለኛል። እዚህ ነው እንጂ ከቅንድብሽ ጋር ከቅንድቤ ጋር ልሰራው። የምትሰጡት አገልግሎት ምንድነው? ከፀጉር ንቅለ ተከላ ባለፈ ከፀጉር ባለፈ ሙሉ የስኪን ኬር ቆዳን ከመጠበቅ ጀምሮ የተጎዳን እስከ ማስተካከል ድረስ እንዲሁም ደግሞ የተሸበሸበ ከእርጅና ጋር የመጡ ነገሮችን ሁሉ በደንብ እናስተካክላለን። ተያይዞ የሚመጡ ላይ ብጉር በወጣትነት እድሜ ላይ ከስራ ከፀሐይ ከእርግዝና ጋር ተያይዞ የሚመጡ ማዲያቶች ምናምን እነሱ እናስተካክላለን። አሁን ደግሞ ሄር ሪሙቭ ማድረግ ጀምረናል። የፀጉር ፐርማነንትሊ አይ ቲንክ እዚህ ነው መሰለኝ መጀመሪያ ያለው እዚህ ነው። አይ ቲንክ ሌላ ቦታዎች ላይ ብዙ አልሰማሁም። ለአሁኑ ግን ምንድነው ከስር በደንብ የፀጉር የሚወጡበትን ቦታዎች ስለምናቃጥል ጭራሽ ድጋሚ አይበቅልም ማለት ነው። እንጀምር ነው። እሺ ቆይ ወደ መርፌው እመለሳለሁ። ለመሳቅ አትቸኩሉ። እዚህ ጋር ማቆሶ አይቼ ነው እንዴ ይሄ ሁሉ ሰው ምን ያልተሰራ ታዋቂ ሰው አለ? እንዳለ ታዋቂ ሰው ተሰርቷል ፀጉር። በስማ ይኸው እዚህ ጋር እንደምታየው ሌብሮን ጄምስ ባስኬትቦል ተጫዋቹ፣ ሳዲዮ ማኒ፣ Henderson, and that's towards Sadio Mane.
እዚህ ጋር ኤለን መስክ ሁሉ ተሰርቷል እንዳለ። አንተ ይሄ ሁሉ ሰው ፀጉሩን ይሰራል። የሰው ብዛት እግዚአብሔርን። አሁን እኔ 4 ተቀጥሬያለሁ። 4 መተ መወጋት አለብህ ተብያለሁ። አንተ የዓለማችን አንደኛ ቁጥር 1 ባለሀብት ሚሊዮነር እንደዚህ አይነት ሰው ነህ። እንደዚህ ብትሆን አንተ እኮ ታምራለህ። ለምን ቅንድብህ አይመለጥም? አንተ ቆንጆ ነህ። ኪሚ ካርዳሽያን ምኗን ተሰርታ ነው ኪሚ ካርዳሽያን? አየው ፀጉሯ ሳስቶ ነበር ኪሚ ራሱ። እኛስ ኑሮ ነው እንደዚህ የሚሆነው። የእነሱ ምንድን ነው? እዚህ በዶላር እያፈሱ ይገባባቸዋል። ጨክነሽ ልትወጊ ነው? አዎ ጨክኝብኝ ነው። አሬማ ሳናስለቅሳት ይላል። ፈርታል በጣም አልኮል ማለት ነው። እንትን ያሸብታል የሚባለው የምር ነው። ፀጉር ቤት አላስደረጋቸውም። ለምንድን ነው? ኢሪቴሽን ሰምቼ ነው። አለርጂ አለብህ? ምክንያቱም አሁን ስወጋ ከላይ ያለው ባክቴሪያ ምናምን ቆዳ ውስጥ ያለው በመርፌ ወደ ውስጥ ነው የሚገባው። እሺ ከዛ ውስጥ ኢንፌክሽን ይፈጥራል። ግዴታ እውነት ግዴታ መጸዳት አለበት። ካፒታል ኤም ሰርቷል ፀጉሬ። እንጀምር ነው። እሺ ጥርስን ንቀስ እያልሽ ነው? አይ ብዙም አላሳመነኝም። ከሳርኬ ነው ትንሽ መርፌው ስትገባ ማቃጠል ስሜት ይሰማሃል። እንዴት ነው እየሰጠው ነው? ወደ ደም ስሬ ሲሄድ ይተወኝ ሲገባ ይሰማሃል። እጅሽ በጣም የሚገርም ነው። መወጋት ስፈልግ አንቺ ጋር ነው የምወጋው። ኧረ ስንት አይነት ልጅ አለ፣ ስንት አይነት ትውልድ አለ ባካችሁ። አቤት 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 ኢትዮጵያ፣ አቤት ኢትዮጵያ። አናቴ ደርቋል እንዴ? ምን ነው አቃጠለ? ስትበሹ ይታወቀኛል። መርፌው በጣም ትንሽ ናት። እንዴ ደም አይደለም እንደሚሰጠኝ አይደለም፣ ከላይ ተጣርቶ ከላይ ያለው ነው። ጎልድ ሊኩዊድ ይባላል። የተወሰደው ደሜ ግን እፈልገዋለሁ። መቃጠል ስሜት አለው? አዎ ትንሽ ያቃጥላል። ስምሽ ማን ነው ግን ዶክተር? አብስራ። What did you say? ያ አብስራ ሞክሼን እንዴ? አብስራ ነው ያልኩት። ኮመንት ላይ ጠይቃት ይሉኛል ሲጽፉ እያየሁ ነው። አሁን ምንድን ነው የሚጠይቀው? ስንት ዓመቷ ነው እያሉኝ ነው። አላደረም ውሸት። ቅድም እያሉኝ ነበር። አልናገርም። እድሜያቸውን ጠይቅልኝ። ይሄ ማን ይላክ? ይሄ ተልእኮ ያለው ሰው የሚያቀኝ ሰው ነው ትላለህ። የማያቀኝ ሰው እንደዚህ አይደል? 13 ዓመት ነው። ይሄን ስራ ከጀመርሽ አንተ ከ5 ዓመት አትበልጭም። በቃ ሰምታችሁታል። ይሄን ጥያቄ ላቆመው መሰለኝ እያሳመመች። በብዛት የሚመጣው ሰው ግን በምን ኬዝ ነው? አብዛኛው ጊዜ ወጥ ያልሆነ ስኪን ከለር አንኢቨን ስኪን ቶን ነው የሚባለው። አንድ ቦታ ጥቁር፣ አንድ ቦታ ቀይ፣ እዚህ ወጥ ያለ መሆን፣ ጥቋቁር ነጥቦች። ቦርጭ ግን የምር መተው የሚያስቀንሱ አሉ። አዎ የሚገርም ነው። ጨረስ ፓራስታሞል ምናምን እጽፍልሃለሁ ከፈለክ። ፓራስታሞል? አዎ ፓራስታሞል፣ ፓናዶል ምናምን ይልክ ትንሽ ሲቆይ የመክበድ አይነት የሆነ እንደተመታ አይነት ስሜት ምናምን ሊሰማህ ይችላል እዚህ ጋር። ስለዚህ እየባሰ የሚመጣ ከሆነ ህመሙ ማስታገሻ መውሰድ ትችላለህ። ካልሆነ ይለቅሃል። አሁን ማቃጠል ነው። ከዛ በኋላ ግን ትንሽ ቆይቶ ይሄ የበለዘ አይነት ስሜት የለም። ኦኬ እንደዛ አይነት ነገር ለትንሽ ሰዓት ይሰማ ይችላል። ነገ ጠዋት ይለቅሃል። ከዚህ በኋላ መቼ ነው የምመጣው ማለት ነው? አንድ ወር ከአንድ ወር በኋላ እንገናኛለን። ፀጉራቸውን እንዴት እዚህ ደረጃ ከመድረሱ በፊት እንዴት ሊንከባከቡ ይችላሉ? አብዛኛው ጊዜ ሰው ለፊት ነው ጥንቃቄ የሚያደርገው። ፊቱ ላይ ምን እንደሚቀባ ምን አፕላይ እንደሚያደርግ ጥንቃቄ ያደርጋል። ለፀጉራቸው ብዙ ሰው ፎከስ አይሰጥም። ከየትም ቦታ የተገኘው ሻምፖ ምናምን ነው የሚጠቀሙት እና እንደ ፀጉራችሁ አይነት አይ ቲንክ ሃይ ፖሮሲቲ ሎ ፖሮሲቲ ተብሎ ብዙ ቪዲዮ ተሰርቷል። እናንተ የምታውቁት ይመስለኛል። የፀጉራችሁን አይነት አይታችሁ ሻምፖ መጠቀም
ሌላ ነገር በሳምንት 2ቴም 3ቴም አስተጣጠብም ብዙ ጥሩ ላይሆን ይችላል። ለምሳሌ ስኪናችሁ በጣም ኦይሊ ካልሆነ ከሳምንት አንዴ በላይ አይመከርም። በፊታቸው ዙሪያስ ፌሻል ስኪን ኬር ሰንስክሪን ብዙ ጊዜ ተብሏል አይ ነው፣ ግን አንደር ኤስቲሜት አታድርጉት። ሰንስክሪን በጣም የሚጠቅም ነገር ነው። ፀሐይ በጣም ብዙ ነገር ነው የሚያመጣው፣ ከብጉር አንስቶ እስከ ማዲያት እስከ ቆዳ መሸብሸብ ለብዙ ነገር ሊያጋልጣችሁ ይችላል። ስለዚህ አይኑ ብዙ ሰው ሰንስክሪን ሲል ሰምታችኋል፣ ቀላል ነገር ሊመስላችሁ ይችላል፣ ግን እዚህ ፀሐዩን በጣም ኃይለኛ ነው። ስለዚህ መጠቀም አለባችሁ ሰንስክሪን ማለት ነው። ቤት ውስጥም እስፔሻሊ ማዲያት ጥቁረት ምናምን ያለበት ሰው ከሆነ ደግሞ እነዚህ አይነት ላይቶች ራሱ ኢፌክት ያመጣሉ። ስለዚህ የቤት ውስጥም ብትሆኑ እናንተ መጠቀም አለባችሁ ማለት ነው። እነዚህ ላይቶች ኢፌክት ያመጣሉ ማለት አሁን እኛ ጌም እንጫወታለን እንደዚህ ቲክቶክ ላይ ብላይ፣ ስለዚህ ይሄ ኢፌክት ያለው ማለት ነው። የእውነት በተለይ ይሄ ሃይፐር ፒግመንቴሽን ቶሎ የመጥቆር ለማዲያት ምናምን ተጋላጭ የሆነ ሰው ማዲያት መድኃኒት ተሰጥቶት እንክብካቤ እያደረገ ሰው የተቀመመ ነገር እየተቀባ ያለ ሰው ካለ ሰንስክሪን ቤት ውስጥም ቢሆን ፎን ላይት ኖርማል ላይት ምናምን ቀለም የሚያመነጩ ሴሎችን አክቲቬት የማድረግ ባህሪ ያለው እና ሰንስክሪናችሁን ዶንት ፎርጌት። ለልጆቻችሁ ራሱ ኢትስ ናይስ። አሁን ልጆች ለውጥ ታያላችሁ አይ ቲንክ አይደል? አሁን ልጅ ቀን ላይ መስከረም ምናምን ትምህርት ቤት በጋ ላይ ሲውል እና ክረምት ሲውል በጣም ልዩነት ነው ያለው እና ለህፃናት የሚሆን ሰንስክሪን አለ። በዛ የልጆቻችሁን ስኪን አትሊስት በዛኛው ፕሮቴክት ማድረግ ትችላላችሁ። ትልቅ ለውጥ ነው የሚኖረው። እዩት። ሙያሽን ሼር ስላደረግሽን በጣም ነው የምናመሰግነው። እሺ መልካም የሥራ ዘመን ይሁንልሽ። ንብ ቲዩብን ሰብስክራይብ አድርጉ። በይል ሰብስክራይብ አድርጉ። እንዴ አላር ንብ ቲዩብ ንብ ይላል። እሺ ንብ ቲዩብ ሰብስክራይብ አድርጉ። እሺ አሪፍ ነው ማለት ማር የምታገኙበት ቲዩብ ታታሪ ስራ ታታሪ። የቲክቶክ ደግሞ የአባባ ይላል ከ1.6 ሚሊዮን በላይ ተከታይ ያለው። ዋው ሰብስክራይብ ያደረጋችሁ አመሰግናለሁ።